ታደሰ ወረደን ከሲጋራ ፓኬት ውስጥ አወጡት። አሁን ዲል ተጀመረ ማለት ነው። ምንድነው ያደረጉት? ታደሰ ወረደ በቀደም አዲስ አበባ ተጠራ፣ አብይ አህመድ አነጋገረው ምናምን ሊመለስ ነው። ልብ አድርጉ። ታደሰ ወረደ ወደ መቀሌ ከተመለሰ በኋላ አብይ አህመድ በኮንዲሽን ከተስማማ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ታደሰ ወረደ ይሆናል። በቲፒኤልኤፍ በኩል ታደሰ ወረደ ይሁን የሚለው ላይ ስምምነት አለ። አብይ አህመድ ግን ታደሰ ወረደን የሚቀበለው ትሩ ኮንዲሽን ነው። ተመልከቱ። ኮንዲሽኑ ምንድነው? አንድ ታደሰ ወረደ የትግራይ ጊዜያዊ አስተዳደርነትን ከተቀበለ እዛ ያለውን ወታደራዊ ኃይል አስተባብሮ ከአብይ ጋር በመሆን ወደ ኤርትራ ውጊያ ለማድረግ ከተስማማ አንድ አብይ አህመድ ምክንያቱም ጌታቸው ረዳ አንድ ለማድረግ ሞክሮ የነበረው ከአብይ አህመድ ጋር ሆኖ በወልቃይትና በራያ በኩል ከአማራ ጋር እንዲዋጋ ውጊያ እንዲከፍት በማድረግ የአማራን ኃይል የማዳከም ስትራቴጂ ኦህዴድ ሊጠቀም ሞከረ። ይሄ እንቅስቃሴ እምብዛም ያልተሳካው ጌታቸው ረዳ ጋር ከአብይ አህመድ ጋር ሆኖ በወልቃይትና በራያ አውራያን እንኳን ረጅም ጊዜ ሆኗቸዋል ከያዙት ውጊያ በወልቃይት በኩል በወልቃይት በጠለምት ውጊያ ከተገባ የትግራይ ኃይል እዛው ውስጥ ከገባ በአማራና በኤርትራ መካከል የሚፈጠረው አላያንስ የጦርነት አውድማውን ዞሮ ዞሮ መቀሌን ማድረጉ ስለማይቀር ትግራይ ሌላ ከባድ ኪሳራ ውስጥ ይቆያል የሚለው። ሌላው አብይ አህመድ የማይታመን ስለሆነ ከኤርትራ ኃይሎች ጋር ሆኖ መቀሌ ከተዋጋ በኋላ የኤርትራን ኃይሎች እንደካደ ሁሉ ከአማራ በኩል ኃይል ሰብስቦ ከተጠቀመ በኋላ አማራን እንደካደ ሁሉ የአፋርን ኃይል ተጠቅሞ አፋርን እንደካደ ሁሉ ከትግራይ ኃይል ጋር ሆኖ አማራ ጋር ውጊያ ከገጠመ በኋላ የኃይል ሚዛኑን አይቶ ትግራይን እንደሚከዳ ያውቃሉ። ስለዚህ በዚህ ምክንያት ጌታቸው ረዳ ወደዚህ ነገር ውስጥ እንዳይገባ እዛ ያሉ የህወሓት ጀነራሎች ኦልድ ጋርድ የምንላቸው አካላት ሰቅዘው ያዙ። ፒውርሊ የሚጠቅማችሁ የፖለቲካ ትንተና ነው፣ መረጃን ቤዝ ያደረገ። አሁን ይሄ ሁኔታ ሲፈጠር የጌታቸው ረዳ ጉዳይ ከአማራ ጋም ለመዋጋት ከኤርትራ ጋም ትግራይ ያለውን ኃይል አስተባብሮ ለመዋጋት